ማዳም ቤት መሳሳት የሌለባችሁ ነገሮች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀያት ዩቲዩብ ፋሚሊ ሆናችሁ እንዴት ናችሁ? ውዶች ቪዲዮን ላይክ በማድረግ ጀምሩ፣ ሰብስክራይብ አድርጉልኝ። ማዳም ቤት ሆናችሁ መሳሳት የሌለባችሁ ነገሮች፣ አንደኛ ልጆቻችሁን እየቀረጻችሁ ቲክቶክ ላይ ዩቲዩብ ላይ የሆነ ሚዲያ ላይ አለማልቀቅ። ውዶቼ ህጻናቶችም ሆኑ ተለቅ ያሉትም ሆኑ እነሱ ሳያቃቸው እነሱ ሳይፈቅዱልን እየቀረጸን ለማስቀመጥም ሆነ ስልካችን ላይ ለመቦሰትም ከሆነ ውዶቼ ተጠንቀቁ። እንደምታውቁት እነሱ አይፈልጉም። ማያታቸው ደግሞ አይቀርም፣ ታውቃላችሁ፣ ይታያል፣ ያያሉ። በተለይ ደግሞ ቲክቶክ የምትጠቀሙ እንደዚህ በእነሱ ስልክ አሁን ብዙ ጊዜ ቲክቶክ የምንከፍተው በስልካችን ነው እና በስልክ ቁጥራቸውን ነው እና ይደርስላቸዋል፣ ይሄድላቸዋል፣ ያያሉ። ከሚገርማችሁ የማያዩ እንዳይመስላችሁ በደንብ ነው የሚያዩት። እና ከእንደዚህ አይነት ነገር ተጠንቀቁ። እነሱ እያወቁ እነሱ ፈቅዶላችሁ ከነሱ ጋር ተስማምታችሁ ብትቀርጹ ችግር ከሌለው ብትለቁ ችግር ከሌለው ችግር የለውም። ነገር ግን አብዛኛው አረቦች አይፈልጉም ይህንን ነገር። ልከኛ እኛ ሳናቅ እነሱ እየቀረጹን ብለቁ እንደማይመቻችን ደስ እንደማይለን ሁሉ ደስ አይላችሁም ውዶች፣ ደስ አይላችሁም የምር። አሁን ለምሳሌ አንድ ሴት አንድ እናት እንደ እናት እኔ እናት ከሆንኩኝ እንደ እናት ልጄን ሳታስፈቅደኝ ቤቴ ውስጥ ያለችው አንድ ሴት ቀርጻ ሚዲያ ላይ የምትለቅብኝ ከሆነ ታውቃላችሁ በጣም ነው የሚያናድደው። እነሱ ደግሞ ከኛም የባሱ ናቸውና አያዩም። ታውቃላችሁ እነሱ ያያሉ አያዩም ብላችሁ ይሄንን ነገር አደራ እንዳትሳሳቱ። ገባችሁ? ሁለተኛ ደግሞ ቤታቸውንም ከማቅረጽ እንቆጠብ። እሺ ተጠንቀቁ። ለምን መሰላችሁ? የማይፈልጉ አሉ፣ አይፈልጉም። ግቢያቸውን፣ ሳሎናቸውን፣ እቃቸውን፣ ምናምናቸውን ቀርጸን እንደዚህ በምንለቃቸው ሰዓት እነሱ አይፈልጉም። ገብታችኋል አይደለም? ምን እንዳልኳችሁ አይፈልጉም በጭራሽ። ይህንን ነገር ስለማይፈልጉ ማድረግ የለባችሁም። በቃ ለምን እንደው በቃ እንደዚህ በአጋጣሚ ራሱ ዩቲዩበር ቲክቶከር ምናምን ሆናችሁ ራሱ ከሆነ ድንገት ቪዲዮ እየሰራችሁ ልጆቻችሁ እንደዚህ ልጆቻቸው ገብቶባችሁ ከሆነ ያንን ነገር ለመሸፈን ሞክሩ። እሺ ለምን ለእናንተ ጥሩ አይደለም፣ ለእናንተ በጣም ከባድ ነው ያ ነገር። ተጠንቀቁ። ድንገት ታውቃላችሁ ልጆች ኬት መጥተው ጭለው እያሉ እንደሚገቡብን ታውቃላችሁ። እሱንም ተጠንቀቁ። ምናልባት ቪዲዮ ላይ ድንገት ገብቶ ከሆነ እንኳን ያንን ፊታቸውን ለመሸፈን ሞክሩ። እኔ አታየኝም አታገኘኝም ምናምን አትበሉ። ያያሉ፣ አረቦቹ ያያሉ፣ ትንገራችሁ በደንብ ያያሉ። እና ከእንደዚህ አይነት ነገር ተቆጠቡ። ለምን መሰላችሁ? አይፈልጉም። ስለማይፈልጉ ከእንደዚህ አይነት ነገር አደራ ተጠንቀቁ። ከነሱ እንትን ብትሰሩ ደስ ይለኛል። ምንም ችግር የለም። ቲክቶከርም ሆን ሸህቴ ዩቲዩበርም ሆናችሁ ምንም ችግር የለም። ነገር ግን ከነሱ እንትን ተቆጠቡ። ሶስተኛ ምንድነው? የነሱን ልብስ ለብሳችሁ አሁን ለምሳሌ አንዳንድ ልጆች፣ ሁሉም አይደለም፣ አንዳንድ ልጆች አላችሁ የማዳማችሁን ልብስ እሷ ስትወጣ ለብሳችሁ ፎቶ የምትነሱ ለብሳችሁ ቪዲዮ የምትቀረጹ። እሱ በእርግጥ ለሚዲያ ብቻ ላይሆን ይችላል። ሁሉም ሰው ቀርጾ ሚዲያ ላይ ይለቃል ማለት አይደለም። እሱን አገር ቤትም ለመላክም ይሆናል፣ ለጓደኞቻችሁ ለመላክም ይሆናል። ወይ ደግሞ እንደዚሁ ደስ ብሏችሁ እኔም ወደፊት እንደዚህ አይነት ብገዛ ያምርብኛል ብላችሁም ሊሆን ይችላል። ያ ነገር ይገባኛል። እሱ ግን ተጠንቀቁ ውዶቼ። ምናልባት እናንተ እንደዛ አርጋችሁ በምታስቀምጡት ሰዓት አንድ ቀን ልታይ ትችላለች። እንደምታውቁት ደግሞ አረቦች ተጠራጣሪዎች ናቸው። በተለይ በአሁኑ ጊዜ ያያሉ፣ መለከታሉ፣ ብዙ ነገር እንትን ይላሉና ልታይ ትችላለች። ገባችሁ? ልታይባችሁ ትችላለች። ለምን
አያምኑንም። ድንገራችሁ አያምኑንም። ሁሉም ሳይሆኑ አሉ እንደዚህ አይነት ሴቶች ያሉ እዛ ውስጥ። አሁን ልብሷን ለብሰሽ እዛ ላይ ብታገኝ ስልክሽ ላይ ስልክሽን ከፍታ ብታገኛችሁ ሌላ ነገር ነው የሚሰማት፣ ሌላ ነገር ነው የሚፈጠረው። ገባችሁ? እና አትታመኑ ሙላ። ከዛ በኋላ ልክ እናንተ አሁን እኔ አንድ ሰው ልክ እኔን መኝታ ቤት ገብቶ ልብሴን ለብሰው ፎቶ ተነስታ ማልቀቅ ምናምን እንድታደርግ እንደማልፈልገው ሁሉ እነሱ ደግሞ አይፈልጉም። ከኛ የሚባሱ ናችሁ ታውቃላችሁ። አይፈልጉም፣ አትወዱም። እና ከእንደዚህ አይነት ነገር ተጠንቀቁ። ሶስተኛ አራተኛ የመዳማችሁን ልብስ የመዳማችሁን ሽቶ እንዳትቀቡ። ሜካፓችኋን ሽቶዎቿን ምናምን እንደዚህ የምትሞካክሩ ልጆች አውቃለሁ። ነፍስያችን ደስ ስለምለን እንሞክራለን ለማየት ምናምን ኩሏን ምናምን ይሄ ነገር ስትጠቀሙ ካሜራ ከሌለው ኦኬ። ነገር ግን ውዴ ሽቶ አይጠፋም። እውነቴን ነው የምላችሁ። ሽቶ ይገናል ታውቃላችሁ። ይህንን ለእናንተ አልነግራችሁም፣ ታውቃለች። ገባችሁ? እና ምንድነው ራሳችሁ ላይ ራሳችሁ ላይ እንድትነሳ እያደረጋችሁ ነው በዚህ አጋጣሚ። እና እናንተ ምንድነው ማድረግ ያለባችሁ? እንደ ቆንጆ ሽቶም ከሆነ ምናምንም እንዳትነኩ፣ በቃ የሷን ነገር እንዳትነኩ። ምናልባት ልታክ ትችላለች። አሁን ሜካፖቿ ምናምን ኦኬ፣ እሱ የሚጠፋ ነገር ስለሆነ ላታይም ትችላለች ካሜራ ከሌለ። ካሜራ ካለ ግን እሱንም ልታይ ትችላለች። ባታዩ እንኳን ምንም ነገር ባታዩ እንኳን የሽቶ ሽታ አይደበቅም፣ ይሸታታል፣ ታሸታለች። ግን ለምን ልትል ትችላለች። ሌላኛው ደግሞ ምንድነው የሷን ሽቶ አይታችሁ እኔ እንደዚህ አይነት ሽቶ ይፈልጋለሁ ግዢልኝ የምትሏት በላችሁ የምትጠይቁ ልጆች አቁሙ። ለምንድነው አትፈልግም? እንዴት ነው ሽቶ ያወቀችው? አንድ ሁለተኛ ያ ሽቶ ደግሞ ባሏ የሚወደው ሽቶ ሊሆን ይችላል። በየሆነ ምክንያት የምትጠቀመው ሽቶ ሊሆን ይችላል። ገባችሁ? በጣም በእንደዚህ አይነት ነገር ደግሞ ለእናንተ አልነግራችሁ ምን ያህል ተጠራጣሪ እንደሆኑ፣ ምን ያህል ደግሞ እንደማይፈልጉ ከነሱ እኩል እንድንል አይፈልጉም። እና ይህንንም ነገር ተሳስታችሁ እንኳን እንዳታደርጉ። ያሽቶ ከተመቸሽ እህቴ፣ ያሽቶ ቆንጆ ከሆነ ከመዳምሽ ጋር የምትግባቢ ከሆነ የተግባባችሁ የተጫወታችሁ አሉ። እንደዚህ አይነት ሴቶች እኮ አሉ እኮ እንደዚህ አይነት መዳሞች ብዙ አሉ። ጥሩ መዳም የሆኑ በጥሩ ጎን ብቻ እኛ የምንላቸው የምናደርጋቸው በጥሩ ጎን የምረዱን ስሜታቸውን የምረዱን ብዙ መዳሞች አሉ። የምር ሁሉም አይደለም። ጥሩ እንደ እናት እንደ እህት የምታይን መዳሞች አሉ። ነገር ግን አብዛኛው ደግሞ ታውቃላችሁ አይፈልጉም። በጣም የሚጠሉን፣ በጣም ከነሱ እኩል እንድንሆን እነሱ ያደረጉትን ነገር እንድናደርግ የማይፈልጉ አሉ። ከእንደዚህ አይነት ተቆጠቡ፣ ተጠንቀቁ። ለምን የምትግባቡ ከሆነ እንዳልኳችሁ ያንቺ ሽቶ ቆንጆ ነው፣ ይህንን ሽቶ እኮ እንደዚህ ደስ ታንቺ አርገሽ ሸተተኝና ይሄንን ሽቶ ብትገዥልኝ ደስ ይለኛል። በቃ እንደዚህ በጸባይ እንደዚህ በቃ ሲሄድ እፈልጋለሁ፣ ለኢትዮጵያ ነው የምፈልገው፣ እንደዚህ ብትገዥልኝ። ለምን ሌላ ነገር ነው ጭንቅላታችሁ ላይ ወዲያው የሚመጣው። ችግሩን እናንተ ታውቃላችሁ፣ ከኔ በላይ ትረዳላችሁ ብዬ አስባለሁ። እና ከእንደዚህ አይነት ነገርም ተቆጠቡ ውዶቼ። ለምን ከባድ ነው። ሌላኛውና ከባዱ ነገር ደግሞ ህፃናቶችን የምትይዙ ልጆች፣ ጨቅላ ህፃናታችሁ ከልጅነታችሁ ጀምሮ እስከ 2 ዓመት የምትይዙ ልጆች ከምግባቸው ተጠንቀቁ። ምግባችሁን የህፃናቶችን ምግብ እንዳትነኩ። እኔ እንጃ እኔ አንዳንድ ሰው የሚወድ ይመስለኛል፣ ምቻችኋል መሰለኝ። ከእንደዚህ አይነት ነገር ተጠንቀቁ። በተለይ ደግሞ ልጆች ህፃናቶች ያሉበት ቤት ውስጥ ካሜራ የለም ብላችሁ 100% ማመን የለም 100% ማመን የለባችሁም በጭራሽ። ለምን መሰላችሁ? ለሌላም አይደለም ለምግብም አይደለም።
በእውነቱ ከሆነ ለልጆቻቸው ስሉ ብዙ ነገርን ለምንትን ለማለት ስሉ ካሜራ ያደርጋሉ። ምናልባት እናንተ የምታይ ካሜራ ትልቅ ካሜራ ልትፈልጉ ትችላላችሁ። አሁን አይታመንም ሰው። እሺ ምን አይነት ካሜራ እንደሚያስገጥሙ ምኑ ጋር እንደሚያደርጉ ምንም የምታውቁ ነገር የለምና ምግቧ የህፃናቶችን ምግብ እንዳትነኩ። ምንም ነገር ይሁን ይሄ ጣፋጮች ምናምን እንቁላል ምናምንም ከሆነ የህፃናቶችን አደራ እንዳትነኩ። እኔ ሁሉ ጊዜ እንደምላችሁ ደግሞ ያዋቂዎቹ ለኛ የተፈቀደ ምግብ ብሉ፣ ጠጡ። ምግባችሁን ሳትበሉ ሳትጠጡ እንዳትሰሩ። እኔ ሁሌ ነው አትስሚያ መዳምሽን አትስሚያት። ታውቂያለሽ፣ በሆዳችሁ መዳማችሁን አትስሟት። ሰው ሳይበላ አይኖርም፣ ሳይበላ አይሰራም። ምግብሽን ስርት አርገሽ ቢ ሌላ ነገር ቢጠፋ እንኳን ሩዝ ከቤት ይጠፋል አይጠፋም እህቴ። ሌላ ነገር ቢጠፋ መኮሮኒ ፓስታ ከቤት ይጠፋል አይጠፋም። ቢ ግን የሆነ የተከላከላችሁትን ነገር እንደዚህ ህፃናቶች ምናምን ከእንደዚህ አይነት ነገር ብቻ ተቆጠቡ እንጂ ሌላ ነገር ብሉ እና ተጠንቀቁ። ከእንደዚህ አይነት ነገር ወዳችኋለሁ ውዶቼ፣ ኑሩልኝ። ሰብስክራይብ ማድረግ እንዳትረሱ፣ ላይክ እያደረጋችሁ ቤተሰብ ሁኑ።